እኔ የምለው ሁለት ጥጋበኛ አህዮች ሲራገጡ ለማየት ለምንድን ነው 100 ሺህ ብር የምከፍለው? ምን እንዳለብኝ? ኖርማሊ የ100 ሺህ ብሩ መቀመጫ ለኔና ለእንዳንተ አይነቶቹ አይደለም። እኛ አቅም የለንም፣ ማድረግ አንችልም። ያ ማለት በጣም ብዙ መክፈል የሚችሉ ሰዎች ኢትዮጵያ ውስጥ አሉ። እነሱ ያንን ቦታ እንዲታደሙ ነው። ይሄንን ጨዋታ ለማዘጋጀት እየተከፈለ ያለውን መስዋዕትነት አላየንም። ያለው ቦታ እንደ ኢትዮጵያ ፋይቱ ሊዘጋጅበት የሚችል ቦታ ሊይዝ የሚችለው ማክሲመም በጣም ብትለጥጠው 6000 ሰው 6000 ሰው 10000 ብር ብትለቅም ለስንቱ ፋይተር ስንት ይከፈላል? መንግስትም እኮ እጁን ይሰደድ ያደርጋል። ግብር ምናምን የሚባል ነገር አለ። የአዳራሽ ክራይ የሚባል ነገር አለ። አንዳንድ ሰዎች እንዴት እንደምታስቡት ነው ግርም የሚል 100 ሺህ ብር ነው። እውነቴን እኮ ነው። ሰው በቀን ማለት ነው በ10 ሚሊዮን ብር የሚሰራ ሰው አለ ኢትዮጵያ ውስጥ። በ10 ሚሊዮኖች በቀን የሚሰራ ሰው አለ። የሆነ ቦታ ላይ ተቀጣጥረው የሆነች ጉዳይ ለማውራት በነገራችን ላይ ማለት ነው 500 ሺህ ብር ወንበር የሚያስይዙ ሰዎች ያሉባት ከተማ ነች አዲስ አበባ ማለት ነው። እነኛ ሰዎች እውነቴን ነው የምነግርህ ሪንግ ሳይድ ሁሉ ነገር ተሟልቶላቸው 1 ሚሊዮን ብር ገብተው ቢያዩ አንደኛ ለነሱ ክብር ነው፣ ለስፖርቱ የሆነ አስተዋጽኦ አደረጉ ማለት ነው። ነገ ከነገ ወዲያ በነገራችን ላይ ማለት ነው ይሄ እንቅስቃሴ ትርፋማ ሆኖ ኢቲኤፍሲዎች የስፖርት ፌዴሬሽን በጣም ገንዘብ ጀነሬት ያደርጋል። ከዛም በኋላ ምንድነው ከየሰፈሩ የሚወጡ ተፋላሚዎች ገንዘብ የሚያገኙበት ትልቅ ድርጅት እየተከፈተ ይሄዳል ማለት ነው። አንተ አልቻልክም ማለት ሌላው አይችልም ማለት አይደለም። እኔ ለምሳሌ ያህል አቅሜ ደከም ያለ ነው፣ አልችልም እዛ ቦታ ላይ መግባት፣ አቅም የለኝም። አቅሜን አይቼ ቁጭ እላለሁ። በለኔ አይደለም ያ ቦታ ብዬ አቅሜን አይቼ ቁጭ እላለሁ። እምችል ከሆነ 4000 ብር ወይ ደግሞ 10000 ብር ላይ እገባለሁ። ምናልባት ደግሞ የሆነ አቅም ያለው ሰው ኤፍሬምማ መቅረት የለበትም ቲኬቱን እሰጠዋለሁ ብሎ ሊሰጠኝ ይችላል፣ ልገባ እችላለሁ በዛ መንገድ ማለት ነው። ሌላ ቦታ ላይ ማለት ነው አረቄ ለመጠጣት የሆነ ባር ውስጥ ቁጭ ብለን ሰው ለማየት በሚሊዮን የምትከፍል ሰውዬ ገብተይ ሀገርህን ጠቀምክ ማለት እንዲያለ ቦታ ላይ ኃላፊነት ተሰምቶ ስትሄድ ነው። ኃላፊነት ስትወስድ ነው። ምን ያህል ንቅናቄ ነው ያለው? በነገራችን ላይ ለወጣቱ ምን ያህል ተነሳሽነት እየፈጠረለት ነው የስፖርት። ይሄኔ ማለት ነው የሆነ ሰው ክላሽና ጥይት ገዝቶ ለመተኮስ ማለት ነው ብር አዋጣ ብትባል ማለት ነው በሬን ሸጣ ትሰጣለህ። ለቁም ነገር ግን ብር ማውጣት ይሰለቻል። እሱን ማለት ነው ለማስወራት ለማሰናነስ ትሄዳለህ። ኃላፊነት ይሰማል። ሀገር የሚገነባው በነገራችን ላይ ማለት ነው ስትሰጥ ነው፣ ከፍለ ስገባ ነው፣ ስታይ ነው፣ በኃላፊነት ሐሳብ ስትሰጥበት ነው። እና አንዳንዴ የሆነ ነገር ሲሰራ ለማጥላላት ለማንቋሻሽ ከመሄድ ይልቅ ለዛ ነገር ሰፖርቲቭ የሆነ ነገር ሼር ማድረግ ብንችል ጥሩ ነው ብዬ አስባለሁ። እግረ መንገዴ በየሰፈራችሁ እኔ ኢቲኤፍሲ በነገራችን ላይ ማለት ነው አክሮስ ኢትዮጵያ ቢያንስ ሁሉንም ኔሽን ላይ ያሉ ሰዎችን ለማካተት ጥረት አድርገዋል። በጣም ብዙ ፋይት ነው የተዘጋጀው። 11 ፋይት ማለት ቀላል አይደለም። ሁላችሁም እንደየአጥቢያችሁ የራሳችሁ የሆነ ማህበረሰብ አላችሁ። ቢያንስ ማህበረሰቦች እርስ በርስ የራሳችሁን ስፖርተኞች ደግፉ፣ ካጠገቧቸው ሁኑ። ለምሳሌ ያን ቦንጋ ከፋ ምናምን ያላችሁ ሰዎች ማለት ነው ከነቃተ ህሊና ጀርባ ተሰለፉ። በየአጥቢያችሁ ሌሎችም ማለት የአዲስ አበባ ልጆች ከጆኒ ጎን ልክ ነው እያየው ነው ያለሁት። በጣም አሪፍ ነው። ሴዶ ነጋዴው የመርካቶ ውራጌ ስልጤ ከሴዶ ጀርባው አንተን ይገልጽሃል። ትግራዮች ደግሞ ማለት ከሮቤል ጀርባ ቆሙለት አለን ልበሉት። ለደብረ ጽዮን ብቻ አይደለም ብር የሚሰጠው እንዴ! ደብረ ጽዮን መጥቶ ከቤት ይወስድብህ የለ እንዴ? ያፈርስብህ የለ እንዴ? ለሮቤል ስጠው። ለጀግና ማለት ደብረ ጽዮን ሳይሆን ሮቤል ነው። ለሮቤል ስጠው። ከአጥቢያችሁ ጋር ተሰለፉ። እሱ ፋይት ሲያደርግ ገብታችሁ እዩለት። ለ1 ሚሊዮን ብር አይሆንም። ለምን 2 ሚሊዮን ብር አይሆንም? ካለ ከፍለ ግባና በማይረባ ነገርም እኮ ይጠፋል። ሊያም ይችላል። ነገ ማለት አንተ ስትቆናቆር ማለት የሆነ በሽታ ይዞ ቢመጣና ማለት አንተንም ይዞ ይሄዳል፣ ብርህንም ይዞ ሊሄድ ይችላል። በቃ ይሄ ነው። ምክንያታዊ ሰው ሁን። በምክንያት ገንዘብህን አውጣ። ተመልከት። ወጣቶችን የሚያነሳሳ ነገር፣ ለሀገር የሚጠቅም ነገር ላይ ብሩን አትዩ፣ ስራውን ተመልከቱ ለማለት ነው። ስላዳመጣችሁኝ አመሰግናለሁ።